በኢትዮጵያ ላይ እንደ ግራፊክ ዲዛይን እና እንደ ቪዲዮ ኤዲቲንግ ስማቸው የተጠራ ሰርቪስ ወይም ስራ የለም። ስለዚህ ብዙ ቲክቶከሮች እና ዩቲዩበሮች ምስክር ናቸው። ከሱም አልፎ ዩቲዩብ ላይ ብዙ ሰዎች ቪዲዮ ሰርተውበታል። ኤዲቲንግ ማወቅ ትፈልጋላችሁ? የቪዲዮ ኤዲቲንግ እኔ ቪዲዮ ኤዲተር አይደለሁም፣ ግን ሁለት ካምፓኒዎች አሉኝ። ሁለቱም ቪዲዮ ኤዲተር አደርጋቸዋለሁ። ነገር ግን አንድ ችግር አለ። ማንኛቸውም ቪዲዮ ኤዲቲንግ አትራፊና ተፈላጊ እንደሆነ እንጂ እንዴት ቪዲዮ ኤዲት ማድረግ እንደምንችል፣ የት ደንበኞች እንደምናገኝ፣ ምን ያህል ገንዘብ መጠየቅ እንዳለብን አይነግሩንም። እነዚህ ሶስቱን ነገሮች ሳይነግሩን ደግሞ ቪዲዮ ኤዲቲንግ ይጠቅማቸዋል ቢሉን ምንም ጥቅም የለውም። ተጀማሪ ወደ ኤክስፐርት ቪዲዮ ኤዲተር ለማደግ በዋነኝነት ያስፈልጋሉ ብዬ ማስባቸው ሁለት ነጥቦች አሉ። ከሁለቱም ደግሞ ምርጥ ቅመሞች ስትጨምሩባቸው ፋይል ይሉላቸዋል። የመጀመሪያው ኪፍሬም ይባላል። ጥቅሙን ከምነግራችሁ ደግሞ ባሳያችሁ ይሻላል። አያችሁታ? ባጭሩ ኪፍሬም ማለት አንድን ኦብጀክት ከሀ ወደ ለ ማንቀሳቀስ ማለት ነው። ለምሳሌ እቺን ፎቶ ተመልከቷት። የዚህ ፎቶ ሀ እዚህ ጋር ቢሆን ለዋ ደግሞ እዚህ ጋር ነው። ከዛ ይህንን ቪዲዮ ፈጠርን ማለት ነው። ነገር ግን አንድ ነገር ይጎድለዋል፣ ቅመም። የዚህ ቅመም ስም ግራፍ ትባላለች። ግራፍን በመግቢያና በመውጫ ላይ አብዛኛውን ጊዜ የምንጠቀም ስትሆን በሁለት ኪፍሬሞች ውስጥ የምትገኝ ነች። ይህ የግራፍ መግቢያ ይባላል። የዚህን ሰዓት የሀ መጀመሪያ አካባቢ ፈጠን ብሎ ከዛ ለጋር ሲደርስ ደግሞ እንዲረጋጋ ነው የምንፈልገው። ስለዚህ ከነዚህ ውስጥ አንዱን እንመርጣለን ማለት ነው። አያችሁታ? የቀደሙ ደረቅ ነበር፣ አሁን ግን ለስለስ ያለ እንቅስቃሴ አለ። ስለዚህ ወደ ሞጫችን እንሂድ። እዚህ ጋር ደግሞ ደረቅ ስለሆነ ለማለስለስ አሁን ያደረግነውን ነገር እንደግመዋለን። ግን በአሁኑ ሞጫ ስለሆነ ከነዚህ ሶስቱ እንጠቀማለን። ለአሁኑ እቺኗን እንያዛት። በእርግጠኝነት አሁን ያያችሁት ጠቃሚ ላይ መስላችሁ ይችላል፣ ግን እመኑኝ ህይወታችሁን ነው የሚያቀለው። ኦኬ፣ ለምሳሌ ስክችን ተመልከቱ። ሌላኛው ትራንዚሽን ነው። ምን ማለት ነው? ከአንድ ቪዲዮ ወደ ሌላ ቪዲዮ የምንቀይርበት ፕሮሰስ ወይም ሂደት ነው። በእርግጥ ትራንዚሽን በጣም ቀላል ነገር ቢሆንም ከሌሎች ለየት ባለ መልኩ መሞከር እንችላለን። አሁን እንደዚህ አይነት ትራንዚሽን አጋጥሟችሁ ያውቅ? You will probably quit and you won't get to the good part where you will start to reap the rewards of your work. So here's the Today I'm going to show you 7 things on my editing account. These are mainly my main methods I use as an editor on አያችሁታ ልዩነቱም? እነዚህ ቪዲዮዎች ተራ ቢመስሉም ቀላል ቢሆንም ግን ለእናንተ ምርጥ ቪዲዮና ሲኒማቲክ ያደርግላችኋል። መጀመሪያ ዩቲዩብ ላይ ሂደን ፋየር ትራንዚሽን ኦቨር ላይ ብለን ሰርች እናደርጋለን። ከዛ የተመቻችሁን ስክሪን ሪከርድ አድርጉት። ከዛ የምንፈልግባት ላይ እናስገባዋለን። በትንሹ እንዲዋሃድ ደግሞ ከኦቨር ላይ ወይም ደግሞ በዚህኛው ብለንድ እናደርገዋለን። የትኛው ትምህርት ቤት ገብቼ አልተማርኩም፣ የተማርኩት በራሴ ነው። ጨርሰን ማለት ነው። ለዛሬው እቺን ሁለት ቲፕ ብቻ ነው ያስቀምጥኩላችሁ። ነገር ግን በቀጣዩ ከሶስቱ አንዱን አስቀድሜ እንድሰራላችሁ የምትፈልጉትን ነገር አንደኛው በኪፍሬም ይህንን ቪዲዮ ጨምሮ ብዙ አይነት ቪዲዮዎች ስለሰራሁኝ እንዴት እንደ ፕሮ መስራት እንደሚቻል ላሳያችሁ። ሁለተኛው ሌሎች 3 ጠቃሚ ቲፖች ስላሉ በእነሱ ልስራላችሁ። ሶስተኛው ደግሞ እንዴት ክላይንት ማግኘት እንደምንችል በቀላሉ መንገድ ላሳያችሁ። ከዚህ በፊት ክላይንት ለማግኘት ብዬ ፌስቡክን ተጠቅሜ ጉድ ተሰርቼ ነበር። እሱን ቪዲዮ ለመመልከት ከፈለጋችሁም እቺኛውን ቪዲዮ መንካት ትችላላችሁ። ተረፈ ከሶስቱ አንዱን መርጣችሁ ለቀጣዩ እንድሰራላችሁ ኮሜንት ላይ ጻፉልኝ። ያዋጉዋን